ስራ በመፈለግ ሲቪ በመላክና ለረጅም ጊዜ በመጠበቅ ስልችት ብሏቸዋል አይደለ? ፍለጋቸው ያበቃ ይመስላል። ሲፒሲ ክላውድ ላይ እናንተ ሳትሆኑ ስራው የምትፈልጉት ስራው ነው እናንተ የሚፈልገው። ይሄ እንዴት ይቻላል? ሙሉ ቪዲዮን ተከታተሉት። ሰላም እንዴት ናችሁ? እንኳን ወደ ሲፒሲ ቴክኖሎጂስ ወይም ደግሞ ሲቲ ፕሮሰሰር ኮምፒውቲንግ ኦፊሻል ዩቲዩብ ቻናል በሰላም መጣችሁ። ዛሬ በጣም ትልቅ ነገር እናያለን። ዛሬ የምናየው ምንድነው? በሲፒሲ ክላውድ ሲስተም እንዴት ስራ ማግኘት እንችላለን የሚለውን እናያለን። ዛሬ እያንዳንዱ የሲፒሲ ክላውድ ተጠቃሚ እንዴት ይህን ብልህ ሲስተም በመጠቀም ሙያዊ ገጽታውን መገንባትና የሚመጣውን ስራ በቀላሉ እንዴት ማግኘት እንደሚችል እናያለን ማለት ነው። ይሄ ነገር በጣም ለምን ይጠቅማል ካላችሁ፣ አንደኛ ስራ ለመፈለግ መንከራተትን ይቀንሳል። ሲቪ በየቦታው መበተንን ይቀንሳል። በቃ አለ አይደለ? በጣም የሚያስቸግሩ ነገሮችን ጊዜን ይቆጥባል፣ ጉልበትን ይቆጥባል። እንዲሁም ደግሞ በጣም ቀላል ማንኛውም ሰው ሊጠቀሙ የሚችል ቤዚክ ኮምፒውተር እውቀት ያለው ሰው ወይ ደግሞ እሱን ራሱ የሌለው ሰው መጠቀም የሚችለው ነው። በጣም ስልክ መጠቀም የሚችለው ሰው ሊግባባው የሚችለው አይነት ቴክኖሎጂ ነው ማለት ነው። ስለዚህ እናንተ እንዴት እዚህ ውስጥ ገብታችሁ ስራ እንዴት እንደምታገኙ በቀላሉ ቼክ እናደርጋለን ማለት ነው። መጀመሪያ ወደ ሲፒሲ ተርሚናል እንገባለን። ሲፒሲ ተርሚናል እንዴት እንደምንገባ ማወቅ ከፈለጋችሁ መጀመሪያ ላይ ቪዲዮ ሰርቼላችኋለሁ። ወደ መጀመሪያው ቪዲዮ በመሄድ እሱን ቪዲዮ ቼክ ማድረግ ትችላላችሁ ማለት ነው። ተርሚናል ላይ ከገባን በኋላ መጀመሪያ የምናደርገው ምንድነው? እንደተለመደው እቺን የእጅ ምልክት እንለካለን ማለት ነው። ወደሱ ከመሄዳችን በፊት ግን አንድ ነገር ልንገራችሁ። በመጀመሪያ ከዚህ በፊት ያወራሁት ቪዲዮ ወይ ደግሞ የነገርኳችሁ ቪዲዮ ምንድነው? በሰራው ቪዲዮ ምን አይነት መሰላችሁ? ሲፒሲ ባይነሪ ኮድ 38 ላይ ገብታችሁ ሙያዊ ዲጂታል ማንነት መገንባት ትችላላችሁ ማለት ነው። እዛ ላይ ገብታችሁ ምን ማድረግ ትችላላችሁ ነው ያልኩት። ሙያዊ ወይ ደግሞ ፕሮፌሽናል ፐርሰናል አይደንቲቲ ወይ ደግሞ ብራንዲንግ መስራት ትችላላችሁ ማለት ነው። this means እዛ ላይ ገብታችሁ ሰርታችሁ እዛ ላይ ሰው በቀላሉ ሊያገኛችሁ ይችላል ማለት ነው። ስለሱ ሞር በደንብ እንድታውቁ ማወቅ ከፈለጋችሁ ከዚህ በፊት የሰራሁትን ቪዲዮ ቼክ አውት ማድረግ እንዳትረሱ። እሱን ደግሞ እዚህ ላይ ሊንክ አደርግላችኋለሁ። ከስር ዲስክሪፕሽን ላይ ቼክ አውት ማድረግ ትችላላችሁ ማለት ነው። እሺ እዚህ ላይ እንገባለን። እዚህ ላይ ከገባን በኋላ የእጅ ምልክቱን እንነካለን። የእጅ ምልክቱን ከነካን በኋላ ባይነሪ ኮድ 42 ነው የምናየው ዛሬ። ባይነሪ ኮድ 42 ቁጥር ማለት ነው። የእጅ ምልክቱን እንነካለን። የሰርች ምልክት እንነካለን። የሰርች ቦታ ትመጣለች እዚች ጋር ምን እናደርጋለን? 42 ቁጥር እንነካለን ማለት ነው። ምን ይላል? አፕላይ ፎር ኤ ጆብ ወይ ደግሞ ስራ ማመልከት ማለት ነው። ስራ እንዴት እንደምናመለክትና እንዴት ስራ እንደምናገኝ እናያለን ማለት ነው። ወደዛ ውስጥ ስገባ ምን አገኛለሁ የሚለውን አብረን እንከታተል። ወደዚህ አይነት ፔጅ ይወስደናል። ፔጁ ላይ ምን አለ? ከረንት ጆብ ሊስቲንግስ ይላል። እስካሁን ያሉ የስራ ፖስት የተደረጉ ስራዎች ያሳየናል ማለት ነው። ሰርች ማድረግ ያለ የምትፈልጉትን አይነት ስራ ሰርች ለማድረግ ማለት ነው። አሁን ላይ 10 ስራዎች ብቻ ፖስት የተደረጉ ሲሆን በአሴንዲንግ እና ዲሴንዲንግ ኦርደር ሶርት ማለት ትችላላችሁ። ከታች ወደ ላይ ወይ ደግሞ ከላይ ወደ ታች ነው አይ ቲንክ ቤዚክሊ ተርሙ ማለት ነው። አሴንዲንግ ኤንድ ዲሴንዲንግ ኦርደር ነው የሚባለው። እዚህ ጋር ስራ ሰርች ማድረግ ትችላላችሁ በእናንተ በምትፈልጉት ዘርፍ ማለት ነው። እዚህ ላይ ፖስት አልተደረገም እንጂ ለምሳሌ ግራፊክ ዲዛይን ማድረግ እችላለሁ። የእናንተን ሰርች ማች የሚያደርግ ነው ማለት ነው። አሁን ላይ ፖስት የተደረጉትን ስራዎች ላሳያችሁ። አድቨርታይዚንግ አውዲዮ ሪካርድ፣ የማስታወቂያ አውዲዮ ሪካርድ ስራ ፖስት ተደርጓል። እሱም ፖስት የተደረገውን ስራ ደግሞ ማግኘት ትችላላችሁ ማለት ነው። እሱን እዚህ ጋር እናገኛለን። ከዛም በኋላ አፕላይ ማድረግ እንችላለን ማለት ነው። ስለዚህ አፕላይ ካደረግን በኋላ ስለ ስራው አንዳንድ ነገሮችን ማግኘት እንችላለን። ስለ ስራው ዲስክሪፕሽኖችን ማየት እንችላለን፣ ምናምን ሞር ዲቴይሎችን ማግኘት እንችላለን ማለት ነው። እዚህ ጋር ፖስት የተደረጉ ስራዎች አሉ። ምን ይላል? የስራው ስም አለ፣ ካምፓኒ አለ፣ ዲዩሬሽን ደግሞ ቀን በቀን ነው ወይስ አይደለም? ይሄ የቀን ነው የሚለው። ሳላሪ 200 ብር በቀን ማለት ነው። ዲስክሪፕሽን ደግሞ ስለ ስራው አንዳንድ ነገሮች ተቀምጦላቸዋል ማለት ነው እዚች ጋር። ከዛም በኋላ ደግሞ ኮንታክት ፎን አለ። ኮንታክት ፎን ላይ
ስራውን ፖስት ያደረገው ሰው ስልክ ቁጥር ይኖራል ማለት ነው። ከዛ ኮንታክት ፎን ነምበር ላይ ደግሞ ስራውን ፖስት ያደረገው ሰውዬ ኢሜል አካውንት አለ ማለት ነው። ሶ እዚህ ጋር ስራችሁን በቀላሉ ማግኘት ትችላላችሁ ማለት ነው። እነዚህ ስራዎች ተይዘዋል። አሁን ላይ ባይያዙ ኖሮ አግሪመንት ያመጣላችሁ ነበር ከስል ማለት ነው። ሶ አግሪመንት ቪው አግሪመንት የሚል ይመጣላችኋል። ከዛ በኋላ ስትገቡና ስልክ ቁጥራችሁን ሞልታችሁ ሰብሚት ትሉታላችሁ ወይ ደግሞ ስለ ስራው አንዳንድ ነገር ተጨማሪ ነገሮችን ማየት ትችላላችሁ ማለት ነው። ሶ ስራ እንደዚህ ነው የምትፈልጉት ማለት ነው። ስለዚህ እንግዲህ የሲፒሲ ቴክኖሎጂ በመጠቀም በቀላሉ ስራ እንዴት እንደምታገኙ ነው በዚህ ቪዲዮ የነገርኳችሁ። ስራ ካገኛችሁ በኋላም ደግሞ እንዴት ያንን ስራ አፕላይ እንዴት ነው የምናደርገው የሚለውን አሳይቻችኋለሁ። ሶ ቤዚክሊ ቀላል ነው። በቃ ስልክ ቁጥር አለ፣ ኢሜል አካውንት አለ። ከዛ ባይያዝ ኖሮ እነዚህ ስራዎች አፕላይ ባይደረጉ ኖሮ ከስራ አግሪመንት የሚል ፎርም ይመጣላችሁ ነበረ ማለት ነው። ሶ እሱን ትሞሉና ከዛ ወደ ቀጣዩ ፔጅ መሄድ ትችላላችሁ። እዚች ጋር ምን አለ? ሰርች ባር አለ። ሰርች ማድረግ ትችላላችሁ የምትፈልጉትን ስራ ማለት ነው። ለምሳሌ ሜል ማለት ትችላላችሁ ወይ ደግሞ ምንም አይነት ስራ ፖስት ከተደረጉት ውስጥ ሰርች ማለት ትችላላችሁ። ለእናንተ ከኔ ጋር ይሄዳሉ ብላችሁ ታስቡት ልትሰሩት የምትችሉትን ስራዎች እዚህ ጋር ማግኘት ትችላላችሁ ማለት ነው። ሶ የዛሬው ቪዲዮ ይህን ይመስል ነበረ። ስራ እንዴት ፖስት ማድረግ እንችላለን ለሚለው ደግሞ ከዚህ በፊት አንድ ቪዲዮ ሰርቻለሁ። እሱን ገብታችሁ ቼክ አውት ማድረግ ትችላላችሁ። ቼክ አውት ማድረጋችሁን ደግሞ እንዳትረሱ። ስለዚህ ይህን ይመስላል የዛሬው ቪዲዮአችን። ይህን ፔጅ ላይክ፣ ሰብስክራይብ እንዲሁም ደግሞ ሼር ማድረግ እንዳትረሱ። ሲፒሲ ቴክኖሎጂስ ብላችሁ ደግሞ የተለያዩ ሶሻል ሚዲያ አካውንታችን ላይ ታገኙናላችሁ። ቲክቶክ፣ ኢንስታግራም እንዲሁም ፌስቡክ ላይ እንገኛለን። የእነሱን አካውንቶች ደግሞ ከስር ዲስክሪፕሽን ላይ ያስቀምጥላችኋለሁ። እየገባችሁ ፎሎ እንዲሁም ሼር ማድረግ እንዳትረሱ። አንዳንድ መረጃዎች አፋጣኝ መረጃዎች ሲኖሩ ደግሞ ቲክቶክ ላይ ሼር እናደርግላችኋለን። መልካም ጊዜ። ቀጣይ ቪዲዮ ላይ እስክንገናኝ ድረስ ሰላም ቆዩ። ሰብስክራይብ፣ ፎሎ እንዲሁም ሼር ማድረግ እንዳትረሱ። መልካም ቀን።